ካናዳ ስትመጡ አራት መያዝ ያለባችሁ ነገሮች። የመጀመሪያው የትምህርት ማንኛውም ዶክመንቶቻችሁ፣ ምክንያቱም እዚህ መታችሁ ማግኘት ትችላላችሁ፣ ግን ያ ከ$270 በላይ ያስከፍላችኋል። ሁለተኛው መንጃ ፍቃድ። ከኢትዮጵያ ይዛችሁ የመጡት መንጃ ፍቃድ እዚህ ሀገር በጣም ረጅም ጊዜ ኤክስፒሪየንስ እንዳላችሁ ተደርጎ ስለሚታሰብ በጣም ይጠቅማችኋል። ከዛም ባለፈ ደግሞ እዚህ ሀገር ያለው ዌዘር እንደ አፍሪካ ወይ ደግሞ እንደ ኢትዮጵያ አይደለም። አብዛኛውን ጊዜ ዊንተር ነው። ዊንተር ማለት ደግሞ -25 ዲግሪ -15 ዲግሪ፣ ረጅሙን ጊዜ ኦልሞስት 7 ወር ዊንተር ነው። በጣም ቀዝቃዛ ጊዜ ነው። ቆማችሁ 15 ደቂቃ 20 ደቂቃ ባስ እየጠበቃችሁ ትሬን እያዛችሁ አትዘልቁትም። ሁለተኛ ነገር እሱ ያስፈልጋችኋል። ሶስተኛ ማንኛውም አይነት ሙያ ካላችሁ የትኛውም አይነት ሙያ ፔፐር ይዛችሁ ነው። መቼ እንደሚጠቅማችሁ አታውቁም። ለሳይድ ሀስል ይጠቅማችኋል። እዛ ነገር ላይ ደግሞ ማሳደግ ከፈለጋችሁ እዚህ ትማሩበታላችሁ። ያ በጣም ወሳኝ ነው። አራተኛ ከመምጣታችሁ በፊት የቋንቋ ስኪላችሁን ማሻሻል የምትችሉበት ኦፖርቹኒቲ ካላችሁ በጣም አሻሽላችሁ። እዚህ ሀገር ብዙዎቹ የስራ መንገዶች ማግኘት የምትችሉት በቋንቋ ነው። በጣም ማተር ያደርጋል። እንደውም እኔ ያለሁበት ቶሮንቶ እንግሊዝኛ ብቻ ነው። ሌሎች ፕሮቪንሶች ወይ ደግሞ ሌሎች ክልሎች ጋር ፍሬንች ላይ ይፈልጋሉ። እንግሊዝኛ ካላችሁ ስራ አፕላይ ማድረግ ኢዚሊ ትችላላችሁ። ከሰው ጋር ኮሚኒኬት ማድረግ ትችላላችሁ። ብዙ ነገሮች ላይ ሰፖርት ያደርጋችኋል። ለመምጣት ሰፊ ጊዜ ያላችሁ ሰዎች ከአሁኑ ጀምሩ። እስቲ ካናዳ ያላችሁ ሰዎች በጣም ፕራዮሪቲ የሚሰጡት ነገር ምንድን ነው? ኮሜንት ሴክሽን ላይ ጻፉ።